ውዳሴሃ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ሰኑይ ሰሉስ ረቡዕ ሐሙስ እያለ እንደመጣ ሰሉስ በቀና ነበር። ነገር ግን ወደ ምስጢር ሄደና ዓርብ አለ። ዓርብ ማለት የፍጥረት መካተቻ ማለት ነው። ስድስቱን ቀን ሲፈጥር ሰንብቶ በዕለተ ቀዳሚት አልፈጠረም። ዋይረፈ እግዚአብሔር ሁሉ ግብሩ ዘአኀዘ ይበልል አንድም የመና መካተቻ ማለት ነው። ስድስቱን ቀን መና እየዘነመላቸው እየተመገቡ በሰባተኛው ቀን በዕለተ ቀዳሚት አይዘንምላቸውም። የቀዳሚውን ዓርብ ደርበው ያገባሉ። ወዓርበ መና በፊሊጶን ወበሉ ከፊሊጶን እንዲህ አንድም የሥራ መካተቻ ማለት ነው። 33 ዓመት ከ3 ወር የሠራውን ሥራ በምልዕልተ መስቀል ፈጽሟልና። ወዓርበ ፋሲካሆሙ ለአይሁድ በዚህም ቀን እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ዙፋን ይዘረጋል። ከዚያ ላይ ሆና ሰላም ለከ ወፍቁሬ ኤፍሬም ትለዋለች። እሱም ተቀምጦ የነበረ ተነስቶ እጅ ነስቶ ታጥቆ ደረት ለቆ ይቆማል። ወድሰኒ ትለዋለች። ክርክር በዕለተ ሰኒ ተፈጽሟልና ባርክኒ ይላታል። በረከተ ወልዴ ወአቡሁ ወመንፈስ ቅዱስ ይድር በላዕሌ ከብላ በያዘችው መስቀለ ብርሃን ተባርከዋለች። እሱም ተባርኮ ምስጋናዋን ይጀምራል። ውዳሴ በዓርብ፣ ውዳሴ ዘዓርብ፣ ውዳሴ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው። ቃለ ጸሐፊ ነው። እሱ ግን ምስጋናዋን ቡርክት አንቲ እምአንስት ብሎ ያመጣዋል። ቡርክት አንቲ እምአንስት ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጪ አንቺ ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ አደፍ ጉድፍ ሳይኖርብሽ አምላክን የወለድሽ እመቤታችን ሰረቀ ለነ እምኔኪ ፀሐየ ጽድቅ ፀሐየ ጽድቅ ጌታ ከአንቺ ተወለደ። ወየታምረ ይሰርቅ ፀሐየ ጽድቅ ወሕይወት ታሕተ ከነፊሁ ካለው ከነቢዩ ከሚክያስ አያይዞ እንዲህ አለ። ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱም ወደ ራሱ አቀረበ። ክንፍ ስልጣነ መለኮት፣ ረድኤት መስቀል ሐዋርያት ነው። የቆቅ አውራ ማልዶ ተነስቶ ይጮኻል። ቆቅህ ይነቁ ወያስተጋብ ዘይወለድ እንዲል የቆቅ ገላግልት አባታቸው መስሏቸው አብረውት ሲለቅሙ ያረፍዳሉ። ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ትተውት ይሄዳሉ። የቆቅ አውራ የተባለ ዲያብሎስ ነው። ማልዶ እንደመጮህ ጥንት በገነት አዳምና ሔዋንን አስቷቸዋልና አባታቸው መስሏቸው አብረውት ሲለቅሙ እንደማርፈድ 5500 ዘመን ጣዖት ሲያስመልካቸው ኃጢአት ሲያሰራቸው ኖሯል። ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ አውቀው ትተውት እንደሚሄድ ከእመቤታችን ጌታ ከተወለደ በኋላ ዲያብሎስን ትተው በጌታ አምነዋልና እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና። ሰአሊ ለነ ቅድስት በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡ በልቡናችን ሳይልን አሳድሪልን። ለኪ ለባሕቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን አንቺን ብቻሽን እመ ብርሃን አንቲ የብርሃን እናቱ ነሽና ናቤኪ በስብሐቱ ወውዳሴ በውስጥ በአፋ በነፍስ በሥጋ እናከብርሻለን እናገንሻለን። ቡርክት አንቲ ታቢም ሰማይ ከሰማይ ትበልጫለሽ ወትከብሪ እም ከምድርም ትበልጫለሽ። ሰማይና ምድር የማይችሉትን ችላለችና። ሰማይና ምድርስ በሥጋ ችለውት የለም ቢሉ እነሱ እሷን ምክንያት አድርገው ነው፣ እሷ በባህሪዋ ነውና። አንድም ቡርክት አንቲ ታቢም ሰማይ ከልዑላኑ መላእክት ትበልጫለሽ። ወትከብሪ ምድር ከትሑታኑ ደቂቀ አዳም ትበልጫለሽ። ሁሉ ሕሊናት ከሐሳብ ሁሉ በላይ ነሽ አለ። ሕሊና ምስጋናዋን አስቦ መፈጸም አይቻለውምና። መኑ ዘይክድ ነቢበ እበይኪ ነቢበ እበይኪ ይላል። ክብርሽን ገናናነትሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም አልቦና መኑ ይወራረሳሉ ብሎ መኑ ዘይክድ ነቢበ እበይኪ ክብርሽን ገና
ገናናነትሽን መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም። ኦ ማርያም መላእክት ያብዩኪ መላእክት ያከብሩሻል፣ ያቀርቡሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር በኪሩቤል ወሱራፌል መጽአ ወአደረ ውስተ ከርሥኪ በሱራፌል በኪሩቤል አድሮ የሚኖር እርሱ ሰው ሆኖ በማኅፀንሽ አድሯልና። መፍቀሬ ሰብእ አቅረበነ አብሁ ሰውን የሚወድ ሰው የሚወደው እርሱ ከአባቱ ጋር አስታረቀን። መፍቀሬ ሰብእ አቅረበነ አብሁ ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ የእርሱን ሕይወት ሰጥቶ የእኛን ሞት ነስቶ ከራሱ ጋር አስታረቀን፣ አቀረበን። ከራዴዎስ የሚባል ጻዕዳ ወፍ አለ፣ በቤተ መንግሥት ይኖራል። ሰው ሲታመም አምጥተው ከፊቱ ያቆሙታል። የማይድን ከሆነ ፊቱን ይመልስበታል። የሚድን ከሆነ ግን ቀርቦ አፉን ከአፉ አግብቶ ደዌውን በእስትንፋሱ ይቀበለዋል። ቀድሞ ነጭ የነበረ ይጠቁራል፣ ብርድ ብርድ ይለዋል። ዋየ ፀሐይ ሲሻ ከአየር ይወጣል። ለ3 ሰዓታት ዋየ ፀሐይ ተመትቶ ዋየ ፀሐይ ሲጸናበት ወደ ከርሰ ባሕር ይገባል። በዚያም 3 መዓልት 3 ሌሊት አድሮ የቀደመ ፀጉሩን መልጦ ታድሶ ይወጣል። ጻዕዳ ወፍ የተባለ ጌታ ነው። ጻዕዳ በመለኮቱ እንዲለው የማይድን ሕሙ የዲያብሎስ የሚድን ሕሙ የአዳም ምሳሌ ነው። ወደ ባህር የከራዴዎን ዋየ ፀሐይ ሲሻ ለመውጣት ብርድ ብርድ እንዳለው ሁሉ ጌታም የአዳምን ባህሪ አድርጓልና ያ የአዳምን ባህሪ ካደረገ በኋላ አዳም ሊቀበል ያለውን መከራ ሁሉ ተቀብሏል። ወዋ ጊዜነ ውስተ ኩሉ ጸዋትወ መከራን ተባቲያ መከረነ ጸላኢ እንዲል ወደ አየር እንደመውጣት ወደ መስቀል መውጣት፣ ወደ ባሕር እንደመውረድ ወደ ከርሰ መቃብር መውረድ፣ በባሕር 3 መዓልት 3 ሌሊት አድሮ የቀደመ ፀጉሩን መልጦ አንድ ሆኖ ታድሶ ለመውጣት ጌታን በከርሰ ባሕር 3 መዓልት 3 ሌሊት አድሮ ሙስና መቃብርን ድል ነስቶ ለመነሳቱ ምሳሌ ነው። ወሀደ ገነዴተ ህላዌ ዘቀዳሚ ወዘዳሪ ገባ ወተመይጣ በስብሐቲሁ ወክብሩ እንዲል ዘሎቱ ክብር ወስብሐት ክብር ያለው እርሱ ክብር ካለው ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድርልን። ቡርክት አንቲ ማርያም ወቡሩክ ፍሬ ከርሥኪ ኦ ድንግል ወላዲተ አምላክ ምኮን ለደናግል ድንግል ማርያም የደናግል መመኪያቸው ናት። ቀድሞ ወንዶች በሴቶች ይመኩባቸው ነበረ። እናንተ ከእኛ ተፈጠራችሁ እንጂ እኛ ከእናንተ አልተገኘንም እያሉ ሴቶቹ ሔዋን ከአዳም ብትገኝ ጌታ ከእመቤታችን ተገኝቶ የለም ብለው የሚመኩባት ሆነዋልና ወበከመ አውፅአ ብእሲ ብእሲተ ዘእንበለ ብእሲት ከማሁ አውፅአት ብእሲት ብእሴ ዘእንበለ ብእሲ ወሀሎ ዳላዕለ ትዝምዳ አንስት ወበእንተ ዝኮነት ፈዳኢተ እደሃ ለሔዋን እንዲል አንድም ወንዶች በእናንተ ምክንያት ርስታችንን ገነት አጣን ብለው ሴቶችን ርስት ያካፍሏቸው ነበር። ቅዱስ ጳውሎስ ብእሲ ወብእሲት አሐዱ እሙንቱ ብሎ እስኪጽፍላቸው ድረስ በሔዋን ምክንያት ከገነት ብትወጡ በእመቤታችን ምክንያት ገነት ገብታችሁ የለም ብለው ይመኩባታልና አንድም በእናንተ ምክንያት ሞት መጣብን ይሏቸዋል። በሔዋን ምክንያት ሞት ቢመጣባችሁ በድንግል ማርያም ምክንያት ሕይወት ጌታን አግኝታችሁ የለም ይሏቸዋልና አንድም በማቴዎስ ወንጌል ያሉ የ5 ደናግል ጠባባት መመኪያቸው አንቺ ነሽ። አንድም ለደናግል አስበድንግልናቸውን ታሰጣቸዋለችና ምክሆን ለደናግል አለ። ዘእምቅድመ ዓለም ህልው ተሰብአ እምኔኪ ብሎ የዋህን ወፅአ እምኔኪ ቅድመ ዓለም የነበረ እርሱ ሰው ሆኗልና ከአንቺ ተወለደ። ሥጋነ ነሣ የእኛን ሥጋ ነስቶ ወመንፈሶ ቅዱሰ ወሀበነ የእሱን ሕይወት ሰጥቶ ወረሴነ ሩያን ምስሌው በብዝኃ ሂሩቱ ከእርሱ ጋር አስተካከለን አለ። በቸርነቱ
ግዛት መሳዮቹ አደረገ ሲል ነው። ከማረይ ህማመ ምስሌሁ የር ክብረ ምስሌሁ እንዲህ አንቲ ታቢ ብዙኃት አንስት አንቺ ከብዙ ሴቶች ትበልጫለሽ፣ አንዲቱ ከአንዲቱ ብትበልጥ ምን ይደንቃል ብሎ ለነሳ ጸጋ ወክብረ ክብር ካላቸው ከብዙ ሴቶች አንቺ ትበልጫለሽ። ኦ ማርያም ወላዲተ አምላክ ሀገር መንፈሳዊ ዛድረ ሌሊሃ እግዚአብሔር ልዑል እግዚአብሔር የከተመብሽ ረቂቅ ከተማ ነሽ። ንጉሥ በከተማው እንዲኖር 9 ወር ከ5 ቀን ማኅፀኗን ዓለም አድርጎ ኖሮባታልና ሀገር መንፈሳዊት አላት። እስመ ዘይነብር ዲበ ኪሩቤል ወሱራፌል በረሃኪ ከፍኪዮ ለየቀረው ነው። በሱራፌል በኪሩቤል አድሮ የሚኖር እርሱም በመሃል እጅሽ ያሽው ሕፃናትን አናት ይወርዳቸዋል ብለው በመሃል እጃቸው እንዲይዟቸው አንድም በክንድሽ ታቀፍሽው። ወይሴሲ ለኩሉ ዘሥጋ በብዛሂቱ አሐዘ አጥባተኪ ወበጽሖ ሀሊበ በቸርነቱ ብዛት ለፍጥረት ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ እርሱ በቸርነቱ ብዛት ጡትሽን ይዞ ጠባ። አንድም ለሰው ሁሉ ሥጋ ወደሙን ሰጥቶ የሚመግብ እርሱ በቸርነቱ ብዛት ጡትሽን ይዞ ጠባ። ዘውእቱ አምላክነ መድኃኒት ሁሉ ይኸውም መድኃኒታችን ፈጣሪያችን ነው። ይርኤነ እስከ ለዓለም እስከ ዘላለሙ ይጠብቀናል። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ አንድም እንስገድለት እናመስግነው። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና። ሰጊድ ከሁለት ወገን ነው። አንደኛው ከዚህ አንስተህ እዚህ ያደረስከን ስንል፣ ሁለተኛው በኃጢአት ተሰነካክለን ብንሆን በንስሐ የምታነሳን ስንል። ሰዓሊ ለነ ሰጊድ ከሚገባው ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ድንግል ሙዳየ ፍረት ነቃ ፈልፈለ ማየ ሕይወት ድንግል ማርያም የሽቱ ሙዳይ ናት። ነቃ ፈልፈለ ማየ ሕይወት ነቅና ፈልፈል አለው ግን የእመቤታችን ማየ ሕይወት የጌታ አንድም ነቅ የእመቤታችን ፈልፈል የጌታ ማየ ሕይወት የልጅነት አድርጉን ይሌ ተነቃ ማየ ሕይወት ወከራዩ አዘቅተ ይትረከብ ማየ እንዲህ ፍሬ ከርሳ ለሃነ ኩሎ ዓለመ የማኅፀኗ ፍሬ ዓለምን ሁሉ አድኗልና። ወሰአረ እምኔነ መርገመ ከእኛም መርገመ ሥጋ መርገመ ነፍስን አጠፋለን። ወገብረ ሰላም ማእከሌነ በመስቀሉ በመስቀሉ ማእከለ እግዚአብሔር ወሰብ እንዲል በመካከሉ ነው። በመስቀሉ አስታረቀን። ገብረ ሰላም በደመ መስቀሉ እንዲል ወበትንሣኤሁ ቅድስት አንሥኦ ለብእሲ ዳግመ ውስተ ገነት ይህ ዳግመ ያልተካከለ ዳግመ ነው። ቀድሞ ለመውጣታቸው አለመግባታቸውን ዳግመ አለ። አንድም የተካከለ ዳግመ ነው። ቀድሞ ለመግባታቸው አለመግባታቸውን ዳግመ አለ። ዳግመኛ በልዩ ትንሣኤው አዳምን ወደ ቀደመ ቦታው ወደ ቀደመ ክብሩ መለሰው። በልዩ ትንሣኤው አለ ከነ አልዓዛር ትንሣኤ ሲለይ የነ አልዓዛር ትንሣኤ አስነሽሻል፣ የእሱ ግን በገዛ ስልጣኑ ነውና። ወተንሣኤሁ በስልጣነ ባሕቲቱ እንዲል አብ አንሶ መንፈስ ቅዱስ አንሶ ቢል አንድ ነው። ሪናቸውን መናገር ነው። አንድም በልዩ ትንሣኤው አለ የነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ በአዲስ ሥጋ ነውና። አንድም የነ አልዓዛር ትንሣኤ ሞትን ያስከትላል፣ የእሱ ትንሣኤ ግን ሞትን አያስከትልምና። ኢይረክቦ ሞት ዳግመ እምዝ እንዲል አንድም የነ አልዓዛር ትንሣኤ ዘጉባኤን ይጠብቃል፣ የእርሱ ግን ትንሣኤ ዘጉባኤን አይጠብቅምና። ዋይጸረ ዕድሜ ለርሱ እንዲል ሰዓሊ ለነ ቅድስት እንዲህ ካለ ልጅ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ንጽሕት ድንግል ወላዲተ አምላክ ማይምን ድንግል ማርያም የታመነች አምላክን የወለደች ናት። ንስጥሮስ እሰወኬ ትሰመይ ቅድስት ድንግል ወላዲተ አምላክ ወአማነ ትሰመይ ወላዲተ ሰብ ብሏት ነበርና እንዲህ አለ። ሰዓሊተ ምሕረት ለውሉደ ሰብ ማዕበንት ሰዓሊተ ምሕረት ለውሉደ ሰብ ብሎ ይገጥሟል። ለሰው ሁሉ የታመነች የምሕረት አማላጅ ናት። ከዚህ ዓለም ሰው ሲለይ የዚህ ዓለም ሰው አማላጅ ብለው ቢልኩት ያልነገሩትን ነግሮ ነገር አስርቶ ይመለሳልና። ሰዓሊ ለነ በክርስቶስ ወልድኪ ከልጅሽ ከክርስቶስ ዘንድ አማልጂ ለምኝልን። ይስራይ ኃጢአተነ ኃጢአታችንን ያስተሰርይልን ዘንድ ሰዓሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅ
እመቤታችን ጸጋውን ክብሩን እንዳይነሳለን እኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ማርያም ድንግል ትጸርይ በቤተ መቅደስ ድንግል ማርያም በቤተ መቅደስ አሰምታ ተናገረች። ጸርሃት አለ ጩኸው የተናገሩት ከሩቅ እንዲሰማ ነገሩ ከጽንፍ እስከ ጽንፍ ደርሷልና ጸርሃት አለ እንጂ ተናገረች ሲል ነው። ወትር የአምር እግዚአብሔር ከማለ ዘአምር ባይት ዘወይም እንትን ዘንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብሩ ይቤለኒ ሰላም ለኪ ኦ ቅድስት ድንግል ምልዕተ ጸጋ ምልዕተ ክብር ደስ ይበልሽ እግዚአብሔር ካንቺ ነው ብሎ መልአኩ አክብሮ ከነገረኝ ነገር በቀር ምንም የማውቀው ነገር እንደሌለ እግዚአብሔር ያውቃል አለች። እመቤታችን የብፅዓት ልጅ ናት። 3 ዓመት ሲመላት እናት አባቷ ወስደው ለካህናት ሰጥቷት፣ ካህናት ቤተ መቅደስ አስገቧት። በቤተ መቅደስ 12 ዓመት፣ በእናት በአባቷ ቤት 3 ዓመት። 15 ዓመት ሲሞላት አይሁድ ለመቀኝነት አያልፉምና ይህች ብላቴና መጠነ አንስት ታድሳለች፣ ቤተ መቅደሳችንን ታሳድፍብናለች፣ ትውጣልን አሉ። ካህኑ ዘካርያስ ገብቶ እንደምን ትሆኚ አላት። ወደ እግዚአብሔር አመልክትልኝ አለችው። ቢያመለክት ከነገደ ይሁዳ የተወለዱ ሚስቶቻቸው የሞቱባቸው ሽማግሌዎች በትሮቻቸውን ሰብስበን በቀዳማይ ሰዓተ ሌሊት አግብተህ በቀዳማይ ሰዓተ መዓልት አውጣው አለው። እንዳለው አደረገ። በዚህ ጊዜ የዮሴፍ በትር ኦ ዮሴፍ የተፍራነ ሲወታ ለማርያም ፍርትከ የሚል ተቀርጾባት ተገኝታለች። ርግብም በራሱ ላይ ወርዳ አርፋለች። ዕጣም ቢያወጡ ለእርሱ ደርሰዋለች። ከዚህ በኋላ አትንካ ብለው ሰጡት። ይዟት ወደ ቤቱ ሄደ። ጊዜው ዘመነ አጸባ የረሃብ ዘመን ነበረና ለንግድ 3 ወር ሰንብቶ ሲመለስ ዮሐንስ የሚባል ፈላስፋ ወዳጅ አለው። ሊጠይቀው መጣ። ሲጨዋወቱ ቆይተው ሲሸኘው ይህች ብላቴና ጸንሳለች አለው። በምን አውቆ ቢሉ ፈላስፋ ነውና በፊቱ አውቆ ከአንተ ነው ወይስ ከሌላ? ዮሴፍም እንኳን የግብ የሐልዮ የሐሳብም አላውቅባትም አለው። እንኪያስ ገብተህ ጠይቃት አለው። ገብቶ ኦ ለተ እስራኤል ምኑ ቀረጸ አክናፈ ድንግልናኪ አላት። እርሷ መልአኩ አክብሮ ከነገረኝ ነገር በቀር ምንም የማውቀው እንደሌለ እግዚአብሔር ያውቃል ብለዋለችና ጸርሃት አለ። በዚያውስ ላይ አዕዋፍ እንዲራቡ አዕዋፍ እንዲያፈሩ የሚያደርግ ማን መስሎሃል ብላ ከደጅ ላይ የቆመ የደረቀ ግንድ ነበረ። በተአምራት አለምልማ አሳይተዋለች። ከዚህ በኋላ ለበዓል ኢየሩሳሌም የሚወጡበት ጊዜ ደረሰ። ይዣት ብወጣ ያለ ሕግ ጸነሰች ብለው አይሁድ በድንጋይ ወግረው በእሳት አቃጥለው ይገሉብኛል። ትቻት ብወጣ የጸነሰች ትታወቅ ከደረቷ ትታጠቅ እንዲሉ የሰራውን ስራ አውቆ እንዲህ ያደረገ ይሉኛል ብሎ ወወድቀ ዮሴፍ ውስተ ጽኑ መዋቅደ መከራ ይላል። ይህንን ሲያወጣ ሲያወርድ መልአኩ ይዘሃት ውጣ ነው። በወጣችን ጊዜ አይሁድ ለምቀኝነት አያርፉምና ያለ ሕግ ጸንሳለች፣ እንደ ሕጋችን ማየ ዘለፋ ትጠጣልን አሉት። ማየ ዘለፋ ያለ ሕግ የጸነሰች ሴት የምትጠጣው ሲሆን ሆዷን በጥብጦ ጽንሱን ቆራርጦ የሚያስወርድ ነው። ባጠጧት ጊዜ ጽድልት ብሬት ሆና ተገኝታለች። ዋዝበደለ ገጻ ብርሃነ ፀሐይ ዘወርሃኔሳ እንዲህ አይሁድም ይህችን ብላቴና በከንቱ አምተናታ ብለዋልና ጸርሃት ያለውን ከአይሁድ አያይዞ ጸርሃት አለ። አንድም ኦ ካህናት በቤተ መቅደስ ሁል ጊዜ ኦ ድንግል አኮ ለዮሴፍ ዘተፍህርኪ ለተቃርቦ አላ ከመ ኢቀብኪ ንጹሐ እስመ ከማሁ ኮነ እያሉ ያመሰግኗታልና ከካህናቱ አያይዞ ጸርሃት አለ። ጾርኪ ዘኢይጸውዕ የማይቻለውን ቻልሽ፣ አግመርኪ ዘኢይትገመር የማይወሰነውን ወሰንሽ። ወአልቦ ዘያገምሮ ምንትኒ ምንም የሚወስነው የሌለ ይበዝ ውዳሴኪ ወምልዕተ ጸጋ በኩሉ ክብር በክብረ ወሊድ ላይ ክብረ ድንግልና እንደረበሽ ብትገኝ ለአንቺ የተሰጠኝ ጸጋ ፍጹም ነው። እስመ ኮንኪ አንቲ ማኅደረ ቃለ አብ የአብ አካላዊ ቃል ማደሪያ ሆነሻልና። አንቲ ውእቱ መጦላዕት ስብሕት እንተታስተጋብኦ ለማኅበራን ሕዝበ ክርስቲያን ሕዝበ ክርስቲያንን የምትሰበስባቸው ጴጥሮስ በናይሰ ኢዮጴ ያያት ሰፊ መጋረጃ አንቺ ነሽ። ወትሜሮሙ ሰጊደ በስሉስ ማሕየዊ ለሥላሴ
ሰጊድን የምታስተምርላቸው። ጴጥሮስ በናይሰ ኢዮጴ ምግቡን እስኪያሰናዱለት ተደሞ መጣበት። ከላይ ሰፊ መጋረጃ በአራት ማዕዘን ተይዛ ስትወርድ በላይዋ ላይ ስለ እንስሳ፣ ስለ አራዊት፣ ስለ አዕዋፍ ተስሎባት መልአኩ ወደ እሪያው እያሳየ እርዶ ብላ አርደህ ብላ ሲለው ጴጥሮስም ግሙራ ይቦአ ርዕስ ውስተ አፉየ ወይ ወበላይኩ ዘይኮነ ንጹሐ የረከሰ ወደ አፌ ገብቶ አያውቅም እኔም እንዲህ ያለ በልቼ አላውቅም ሲለው ዘእግዚአብሔር አስተናጽሐ አንተኑ ታስተራኩስ መልአኩ እግዚአብሔር ያነጻውን አንተ ታረክሳለህ ሲለው ይህንን ሶስት የተመላልሰው ያቺ መጋረጃ ተመልሳ ተጠቅልላ ስታርግ ያያል። ይኸው ምሳሌ ነው። ሰፊ መጋረጃ ወንጌል በአራት ማዕዘን ለመያዟ፣ ወንጌል በአራቱ ማዕዘን ለመሰበኳ ለመናገሯ፣ ስለ እንስሳ የምእመናነ እስራኤል፣ ስለ አራዊት የምእመናነ አሕዛብ፣ ስለ አዕዋፍ የካህናት የነቢያት ምሳሌ። እርዶ ብላ ማለቱ ቆርኔሌዎስን አስተምር ሲለው ይህንን ሶስት የመነጋገራቸው የሶስትነት ቃሉ አለመለወጡ የአንድነት ተመልሳ ተጠቅልላ ስታደርግ ማየቱ እኒህ ሁሉ በወንጌል አምነው ገነት መንግሥተ ሰማያት ለመግባታቸው ምሳሌ ነው። አንድም ሰፊ መጋረጃ የእመቤታችን በአራት ማዕዘን መያዟ ወዳጆቿ በአራት ማዕዘን ያሉ ሁሉ ሰአሊ ለነ ቅድስት ሳይሏት አይሆኑምና ስለ እንስሳ አይለወጥም። ለሥላሴ ሰጊድን የምታስተምርላቸው አለ። አንድነቱ ሶስትነቱ መታወቁ ጌታ ከእመቤታችን ሰው ከሆነ በኋላ ነውና ወአልቦ መኑሂ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋሕድ ቅድስት ድንግል እንዲል አንድም ለሥላሴ ሰጊድን የምታስተምርላቸው የቤተ ወንጌል ሰፊ መጋረጃ አንቺ ነሽ። የጥንት ሰዎች ደጃፋቸው አንድ መጋረጃቸው አንድ ነው፣ አንድ ገጽ እንላለን ሲሉ፣ እኛ ግን ደጃፋችን ሶስት መጋረጃችን አንድ ነው። በአካል ሶስት፣ በባህሪ በሕልውና በመለኮት አንድ አምላክ ስንል አንቲ ውእቱ ዘጾርኪ አምደ እሳት ዘርእየ ሙሴ ያየውን አምደ እሳት የተሸከምሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽአ ወአደረ ውስተ ከርሥኪ ይኸውም ሰው ሆኖ በማኅፀንሽ ያደረው ወልደ እግዚአብሔር ነው። ኮንኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድርን የፈጠረውን የተሸከምሽ ሆንሽ። ጾርኪዮ በከርሥኪ ትሳተ አውራሃ 9 ወር ከ5 ቀን በማኅፀንሽ ተሸከምሽው። አንቲ ማእመንት ለዘያገምርዎ ሰማያት ወምድር አንቲ ማእመንት ለዘያገምርዎ ሰማያት ወምድር ሰማይና ምድር የማይችሉትን የማይወስኑትን ለመወሰን የታመንሽ ሆንሽ። ኮንኪ ተንከተመ በመንግሥቱ ዘሰማይ ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። መሰላል የታች ወደ ላይ ይወጣበታል፣ የላይ ወደ ታች ይወርድበታል። የታቹ ወደ ላይ እንዲወጣበት ሥጋ አምላክ ለመሆኑ፣ የላይ ወደ ታች እንዲወርድበት አምላክ ሰው ለመሆኑ ምክንያት እርሷ ናትና፣ አንድም የታቹ ወደ ላይ እንዲወጣ እኛ ከሥላሴ ለመዋሃዳችን፣ የላይ ወደ ታች እንዲወርድ ሥላሴ በእኛ ለማደራቸው ምክንያት እርሷ ናትና። ብርሃንኪ አቢ ብርሃነ ፀሐይ ብርሃንኪ አቢ ብርሃነ ፀሐይ ልጅሽ ከፀሐይ ብርሃን ይበልጣል። ይህንንስ በደገኛው ኮከብ ብሩህ ብሎ ያመጣዋል ብሎ ክብርሽ ከፀሐይ ብርሃን ይበልጣል፣ ፀሐይ ከማይደርስበት ደርሳ ትመሰገናለችና። አንቲ ውእቱ ምስራቅ ዘወፅአ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሓ ወሐሴት ቅዱሳን ሰብአ ሰገል ቅዱሳን እንደበላም ደስ ብሏቸው ያዩት ኮከብ ከአንቺ የተወለደ ምስራቅ አንቺ ነሽ። ቅዱሳን ጽኑዓን ሲል ነው። ወዲሁ ረሲአን ዘይወርድ ውስተ መቃብር ቅዱስ እንዲል አንድም ሐዋርያት ቅዱሳን ሐዋርያት በፍጹም ደስታ ያዩት ኮከብ ከአንቺ የወጣ ምስራቅ አንቺ ነሽ። ዘፈታ ላዕለ ሔዋን ትለድ በጻሮ ሕማም በሔዋን በምጥ በፀዓይ ተወልድ ዘንድ የፈረደባት አንድም በሕማም ለኒ ወሊደኪ ይኩን ምግባእኪ ኀበ ምትኪ የሚል
ድምፅ ሔዋን ሰማች። አንቲሰ ማርያም ሰማያኪ ዘይት ተፈሥሒ ኦ ምልዕተ ጸጋ። ሔዋን በሕማመ ሌሊ የሚለውን ድምፅ ሰምታ ምክንያተ ሞት ቃየልን ወለደች። አንቺ ግን ምልዕተ ጸጋ ምልዕተ ክብር ተፈሥሒ ደስ ይበልሽ የሚለውን የመልአኩን የምሥራች ቃል ሰምተሽ ወለድኪ ለነ ንጉሠ እግዚአብሔር ሁሉ ፍጥረት የፍጥረት ሁሉ ጌታ የሆነ ንጉሥን ወለድሽልን። መጽአ ወአድኀነነ ሰው ሆኖ ያዳነ እስመ መሐሪ ውእቱ መፍቀሬ ሰብ ቸር ሰው ወዳጅ ነውና። ወበእንተ ዝንወድስኪ በከመ ገብርኤል መልአክ ዘንብል ቡሩክት አንቲ ማርያም ወቡሩክ ፍሬ ከርሥኪ። መልአኩ ገብርኤል ቡሩክት አንቲ ማርያም ብሎ እንዳመሰገነሽ ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። እኛም ተፈሥሒ ብለን እናመሰግንሻለን። አንድም መልአኩ ተፈሥሒ ብሎ እንዳመሰገነሽ እኛም ቡሩክት አንቲ እምአንስት ብለን እናመሰግንሻለን። ሰአሊ ለነ ቅድስት እንዲህ ካለ ልጅ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳለን ለምኝልን። አይምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ብድግ በሉ። ቅድስት አለ ንጽሕት ጽንዕት ክብርት ልዩ ሲል ነው። ንጽሕትም አለ ሴቶች ቢነጹ ለጊዜው ነው፣ ኋላ ተፈቶ ማኅፀን አለባቸው። እርሷ ግን ሴቶች ቢነጹ ከነቢብ ከገቢር ነው፣ ከመናገርና ከማድረግ ከሐሌው ከማሰብ አይነጹ። እመቤታችን ግን ከነቢብ ከመናገር ከገቢር ከማድረግ ከሐሌው ከማሰብ ከነዚህ ሁሉ ንጽሕት ናትና። ጽንዕትም አለ ሴቶችን ጽንዕት ጽኑዓት ብንላቸው ለጊዜው ነው፣ ኋላ ተፈቶ ማኅፀን አለባቸው። እሷ ግን ቅድመ ጸኒስ ጊዜ ጸኒስ ድኅረ ጸኒስ ቅድመ ወሊድ ጊዜ ወሊድ ድኅረ ወሊድ ጽንዕት ናትና። ክብርትም አለ ሌሎች ሴቶችን የምናከብራቸው ጻድቃን ሰማዕታትን ወለዱ ብለን ነው። እሷን ግን እመ አምላክ ወላዲተ አምላክ ብለን ነው እንጂ። ልዩም አለ እናትነት ከድንግልና ድንግልና ከእናትነት አስተባብራ የያዘች ሴት ከእመቤታችን በቀር በዚህ ምድር ላይ አትገኝም። ዓይኗ ነው ቢሉ አይምሮውን ለቦ ሳይብል አልፈዋ ነው ቢሉ ለምኝልን ማለት ነው። ስንኳን በሷ በሌሎች ጻድቃን ሰማዕታት ልመና የለባቸው ብሎ በቀደመ ልመናዋ የምታስብ ስለሆነ እንዲህ አለ። ከዚህ በኋላ እመቤታችን በያዘችው መስቀለ ብርሃን ባርካው ታርጋለች፣ እሱም ከዚያ ይቀራል። ለአባ ኤፍሬም፣ ለአባ ሕርያቆስ፣ ለአባ ጊዮርጊስ፣ ለቅዱስ ያሬድ፣ ለበላይ ሰብ የተለመነች እመቤታችን ትለመን። ድካማችንን፣ ጾማችንን፣ ጸሎታችንን ቅድመ መንበሩ ታሳርግልን። ይህንን የበረከት ሱባኤ በሰላም ያስጀመረ አምላክ በሰላም ያስፈጽማል። በዚህ በሱባኤ ወቅት አትርሱ፣ አስታውሱ፣ አስቡን ያሉንን በምሕረት ያስብልን፣ የታመሙትን ይፈውስልን፣ ሀገራችን ኢትዮጵያን ሕዝቧን በጽኑ ሰላም ይጎብኝልን፣ ይጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ አላ አድኅነነ ወባልሐነ ኩሉ ኩይስ መዚያ ከይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ጸልዪ ወሰአሊ ለነ ምሕረተ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኮኖ ፍቱሐነ ወንጹሐነ እምኃጢአት ይረስየኒ ወይረስይክሙ ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበለ 12 በእንተ እግዝእትነ